በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ትምህርታችን ከዕለተ ዓርብ ማግስት ወይም ከስቅለት ማግስት የምትገኘው ቀዳም ስዑር በመባል ትታወቃለችና ለምን ተባለች የሚለውን ለመመለስ ለምን ተባለች ካል በዚህ ዕለት ከድሮ በተለየ መልኩ የጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ተብላለች። የተሻረች ቅዳሜ ተብላለች ማለት ነው። የማትጾመው ቅዳሜ ስለተጾመች ቀዳም ስዑር ተብላለች ማለት ነው። ይህም የተሻረች ቅዳሜ ትባል እንጂ በዓል መሻርን አይመለከትም። በጾም ተሻረች እንጂ በዚች ቀን ሌላ የተለየ ስራ ይሰራበታል ማለት አይደለም። በዓል መሻርን አይመለከትም። የምንጾምበት ምክንያት ከቅዱሳን አባቶቻችን ከሐዋርያት ማህበር ጋር ከሐዋርያት ህብረት ጋር ለመቀላቀል ነው። ይኸውም ቅዱሳን ሐዋርያት ከእናታችን ከቅድስት ድንግል ማርያም ጋር በመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ በሦስተኛው ቀን እነሳለሁ የሚል ቃል የተስፋ ቃል ነግሯቸው ነበርና የኢየሱስ ክርስቶስን ትንሣኤ ሳንመለከት ሳናይ እህል ውሃ አንቀምስም ብለው ቅዱሳን ሐዋርያት እመቤታችን ድንግል ማርያም የጌታችን ትንሣኤ እስከሚያዩ ክርስቶስ ከተሰቀለበት ዕለት ጀምረው የጌታችን ትንሣኤ እስካዩበት ድረስ እህልና ውሃ አልቀመሱምና እኛም ከሐዋርያት ማህበር ለመቀላቀል ይህችን ቀን እንጾማታለን ማለት። ሌላው የክርስቶስን መከራ ለመካፈል ነው። ክርስቶስ ለእኛ ሲል ነሣ ደዌነ ወጾረ ሕማመነ፣ ደዌያችን ተቀበለ፣ ሕማማችን ተሸከመ፣ ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ ብሎ እንደተናገረው ኢሳይያስ ክርስቶስ ለእኛ ያደረገውን መከራ ለእኛ የሰራውን ውለታ የክርስቶስን መከራ ለመካፈል እያሰብን ትንሣኤውን እስከምናይ ድረስ እንጾማለን ማለት ነው። ሌላው ትንሣኤውን ካየን በኋላ በዕለተ እሑድ የምንደሰትበትን ደስታውን ፍጹም ለማድረግ ጾመን መከራውን አስበን ከዛ በኋላ የሚመጣውን ደስታ ፍጹም ለማድረግ ይህን ጾም እንጾማለን ማለት ነው። እንግዲህ ይህች ዕለት ለምለም ቅዳሜም ትባላለች ማለት ለምለማ ቅዳሜ ወይም ለምለም ቅዳሜ ትባላለች። ካህናቱ ለምዕመናን ለምለም ቀጤማ የሚያድሉበት ዕለት ስለሆነ ለምለማ ቅዳሜ ተብላም ትጣራለች። ቀሳውስትና ዲያቆናቱ ቃጭል እየመጡ ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ የሚለውን የያሬድ ዝማሬ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቀጤማውን ለምዕመናን ይሰጣሉ ማለት። ምዕመናኑም የቤተክርስቲያን አገልግሎት የሚውለውን ገጸ በረከት ያቀርባሉ። ቀጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችን እያሰቃዩ ሊሰቅሉት ባሉ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ወይም የሚያመለክት ነው ማለት ነው። ይህ ዕለት ቅዱስ ቅዳሜ በመባልም ይታወቃል። ቅዱስ ቅዳሜ መባሉ ስለምንድን ነው ካልነ ቅዱስ ቅዳሜ የተባለበት ወይም የሆነበት እግዚአብሔር በጥንተ ፍጥረቱ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከስራ ሁሉ ያረፈበት ዕለት ስለሆነ በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልን በርብሮ ባዶዋን አስቀርቷታል። በዚያም ለነበሩ ነፍሳት የዘላለም ዕረፍትን ሰጥቷል። የዘላለም ዕረፍትንም አውርሷል። ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት በመሆኑ ቅዱስ ቅዳሜ ተብሎም ተጠርቷል ማለት ነው። በዚህ ዕለት ቀጤማ በራሳችን ላይ ለምን እናስራለን? ቀጤማው አመጣጡስ እንዴት ነው የሚለውን ለመመልከት ያህል ምስጢሩም ከአባታችን ከኖህ ታሪክ ጋር የተያዘ ነው። በዚህ በኦሪት ዘፍጥረት ምዕራፍ 7 ከቁጥር 1 ጀምሮ ስናነብ ታሪኩን እንደምናገኘው የሰው ልጅ እየተባዙ በሄዱ ጊዜ እግዚአብሔርን አስቀይመው ነበር። ከሕገ እግዚአብሔር ወጥተው ነበር። ሕገ እግዚአብሔርን ጥሰው ነበር። ቢነገራቸውም ስላልሰሙ እግዚአብሔር ከሰው እስከ እንስሳት ድረስ በማየ አጥፏቸው ነበር። ኖህ እና ቤተሰቦቹ በመርከቡ ነበሩና ከጥፋት ውሃም ድነዋል። 40 ቀንና 40 ሌሊት የሰማይ መስኮቶች ተከፍተው ከዘነበ በኋላ የኖህ መርከብ በውሃ ላይ እስከምትንሳፈፍ ተራራው በውሃ እስከሚሞላ ድረስ ምድር በንፍር ውሃ በማየ ከጠፋች በኋላ ኖህ ውሃው በመሬት ላይ የጎደለ መሆኑን አይቶ እንዲመጣ መስኮቱን ከፍቶ ቁራን ላከው ይላል። ቁራን ይልከው በተራራውና በዛፉ ላይ የሞተውን ሰው የሞቱን እንስሳ እየተመለከተ ወደ ኖህ ሳይመለስ በዛው የላከውን መልእክቱን ሳያደርስ
ቁራ በዛው ቀርቷል። እዛም ነው አባቶቻችን የቁራ መልእክተኛ ሆንክ ሲሉ በዛው ተልከህ ቀረህ ለማለት የቁራ መልእክተኛ ሆንክ ይላሉ። አባታችን ነው በዛ እንደላከው በዛው እንደቀረ ሲረዳ ታማኝ መልእክተኛ የሆነችውን ርግብ የውሃውን መጉደል ታበስረው ዘንድ አባታችን ነው መስኮትን ከፍቶ ርግብ ልኳታል። ርግብን ሲለካት ርግብ በመሬት ላይ ውሃው አለመጉደሉን ተመልክታ ማረፊያ መቆሚያ እንደሌለ አይታ ዙራ ወደ አባታችን ወደ ኖህ ተመልሳለች። ከዛም በኋላ በሰባተኛው ቀን ይችን ርግብ መልሶ መስኮትን ከፍቶ ልኳታል። በሰባተኛው ቀን ከላካት በኋላ የኖህ ታማኝ የሆነችው ርግብ የውሃውን መጉደል ለማብሰር እርጥብ የወይራ ቅጠል ይዛ ቀጤማን ይዛ ወደ ኖህ ተመልሳለች። የውሃውን መጉደል ያበሰረችውም ቀጤማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናት ቀጤማን ይዘው ምዕመናንን ያበስራሉ ማለት ነው። ካህናት አባቶቻችን ያ 5500 ዘመን ያ ኃጢአት የበዛበት ኃጢአት የሰፈነበት አባቶቻችን ያለቀሱበት የጥፋት ውሃ የኃጢአት ውሃ ጎደለ እያሉ ብስራታቸውን ሲያበስሩ ምዕመናን እልል እያሉ ይቀበላሉ። በአጠቃላይ አባቶቻችን ያቆዩልንን እንጠብቅ ያስፈልጋል። ከትውልድ ወደ ትውልድ እያሸጋገሩ ከኛ አድርሰውልናልና ይህን ስርዓት ይህን ትውፊት መጠበቅ ያስፈልጋልና የአባቶቻችን ትውፊት ጠብቀን በዚች ቅድስት ቤተክርስቲያን እስከ መጨረሻው ጸንተን ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።